የኔ እናት ታሪኮትን ይነግሩኝ ስላቸው ታሪኬማ ያው ነው። አይ ይሄማ ልጆቹ ስለማሳደግ ነው። ከዛ በፊት የነበረው ታሪክ ከማግባቶት በፊት የነበረው ታሪክ ምን ይመስላል አልኳቸው። እንዴት ማለት ምናምን ያውቃ ደነገጡ። አይ ባል ከማግባተው በፊት የሆነ ያስቀየሙት ሰው የሚከተሉት የሆነ ነገር ይኖራል አልኳቸው። እንጃ እኔ አላስታውስም፣ ምንም የለም የማውቀው ነገር የለም። ችግሩ የነበረው ከማግባተው በፊት እንደነበር የሚያሳየው ምንድነው? አግብተውም እንኳን ባለቤቱ አብረው አይኖርም፣ ሌላ ቦታ ትዳር ነበረው። ስለዚህ ከመጀመሪያው ጀምሮ ብቸኛ ሆነው እንዲኖሩ የፈረደበት መንፈስ ነበረ። ምን የሆነ ሰው እጅ እንዳለበት ነው የሚያሳየው አልኳቸው። ከዛ ገጠመኙ እንዲያዳምጡ ስነግራቸው መጀመሪያም እኮ ገጠመኝ እያዳመጥኩ ነው ይሄ ልጅ ጥሩት እስቲ ብዬ የመጣሁና አሁን አንተን አግኝቻለሁ እኮ እኔን ቢያገኙኝም ጥቅም የለውም ዋናው ትምህርቱ ነው አልኳቸው። ብዙ ጊዜ ገጠመኝ በደንብ ሳታዳምጡ ልታገኙኝ የማልፈልገው ለዚህ ነው። አግኝቻለሁ የሚል ስሜት ስለሚያድርባቸው አታዳምጡ። መፍትሄ ነግሮኛል፣ በቃ ይሄ ነው መፍትሄው፣ ብገባም ይሄ ነው። ገጠመኝ ባዳምጠው ከዚህ አልፍ ብላችሁ ስለምታስቡ ትዘናጋላችሁ። እና በደንብ አዳምጣችሁ ብንገናኝ ደስ ይላል። ቢያንስ አንድ ሰው 15 እና 20 ገጠመኝ አዳምጦ በኔ ጋር ቢመጣ በደንብ እንግባባለን፣ በትንሹ ማለት ነው። ግን ሁለቱም ገጠመኝ ያዳመጠ ሰው ደግሞ የበለጠ ህይወቱን ሲያመሰቃቅልበት የነበረው መንፈስ ምን እንደሆነ ያውቃል ማለት ነው።